እሺ ሰላም ናችሁ። እኔ ትልቅ ሰው እባላለሁ ከባህር ዳር ዩኒቨርሲቲ መምህር ነኝ። እስኪ ዛሬ ስለ ትምህርት ጥቅም እናወራና ያው ብዙ ጊዜ እኛ ሀገር ላይ የተለመደው ወጣቱ እንዲማር ነው የሚመከረው እና ጀስት አካዳሚክ ላይ ብቻ ነው እንዲያተኩር የሚፈለገው። ቤተሰቦችም ሆነ መምህራኖችም እንደዚሁ ነው የሚፈልጉት እና ግን እስኪ እንደው ሪያሊቲው እንደኛ ሀገር ኮንቴክስት ወይም ደግሞ እንደ ኢትዮጵያ አካዳሚክሱ ላይ ፎከስ ማድረግ ምን ያህል ይጠቅማል የሚለውን ዛሬ ብንነጋገር ደስ ይለኛል። ምክንያቱም እኔ እንደማስበው ከሆነ አካዳሚክሱ ላይ ብቻ ፎከስ ማድረግ ያን ያህል ያዋጣናል ብዬ አላስብም። ምክንያቱም አሁን ላይ ጀስት ከመማር ይልቅስ ሌላ ተጓዳኝ ስራዎች በጣም አትራፊ እየሆኑ ስለመጡ ተማሪውም እየቀነሰ ስለመጣ ለትምህርት ያለው ፍላጎት በጣም እየቀነሰ ስለመጣ እንደው ተማሪ ምንድን ነው ማድረግ ያለበት የሚለውን ብናወራ ብዬ ነው። እኔ ሪኮመንድ የማደርገው በእርግጥ ትምህርት አይጠቅምም አልልም፣ ይጠቅማልም፣ በጣምም ይጠቅማል፣ ግን ከተጠቀምንበት ነው። ምክንያቱም ካልተማርን አዲስ ነገርን ማወቅ አንችልም እና ግን ደግሞ ሙሉ አካዳሚክስ ላይ ብቻ ፎከስ ማድረግ ደግሞ ጥሩ ነው ብዬ አላስብም። ምክንያቱም አሁን ላይ ቴክኖሎጂ በጣም እየቀደመን ስለሄደ እኛ ደግሞ ከቴክኖሎጂ እኩል መሄድ አለብን ብዬ አስባለሁ። በተለይ ደግሞ በአሁኑ ሰዓት ኤአይ አለ ወይም ይሄ አርቲፊሻል ኢንተለጀንስ የምንለው አለ። እሱ በጣም ስራችንን ያቀልልናል ብዬ አስባለሁ። ከዚህ ቴክኖሎጂ ጋር አብረው መሄድ አለባቸው ብዬ አስባለሁ። ወይም ደግሞ እንደ ሀገር አብረን መሄድ አለብን ብዬ አስባለሁ። እሱን ደግሞ የምናደርገው አካዳሚክስ ላይ ብቻ ፎከስ በማድረግ አይደለም። በቃ ጎን ለጎን የተለያዩ ስራዎችን፣ የተለያዩ የፈጠራ ስራዎችን፣ የተለያዩ ማሽነሪዎችን በቃ የሆነ ሰርች እያደረግን ይሄ አርቲፊሻል ኢንተለጀንስን እየተጠቀምንም ቢሆን እኛ እኩል መሄድ አለብን። እኩል እንኳን ባንችል ቢያንስ ቴክኖሎጂውን እየለመድነው መምጣት አለብን። ይሄ አካዳሚክስ ሙሉ ለሙሉ ያዋጣል ብዬ አላስብም ማለት ነው። አሁን ላይ ተማሪዎችን ሪኮመንድ ማድረገው በተለይ የዩኒቨርሲቲ ተማሪዎች አክሰስ አላቸው። ለምሳሌ የዋይፋይ አክሰስ አለ፣ የላቦራቶሪ አክሰስ አለ። እስኪ ላቦራቶሪውን፣ ክላሶችን አሁን ብዙ ጊዜ ስማርት ሩሞች በየግቢው እየተሰሩ ነው እና እስኪ እነሱን ተጠቅመን እስኪ የሆነ ነገር እንስራ፣ እንደ ተማሪ እስኪ የሆነ ነገር አስቀምጠን እንሂድ የሚለውን ማሰብ አለባቸው ብዬ አስባለሁ። እንደዛ ካልሆነ ለነሱ ራሱ አዋጭ አይሆንም። ምክንያቱም እዚህ በትምህርት ዓለም ውስጥ በትንሹ 15 ዓመት 16 ዓመት ያጠፋሉ እና በዚህ በ16 ዓመት የትምህርት ጊዜ ውስጥ ተመርቆ በቃ ጀስት ትምህርቱ ዋጋ እንደሌለው፣ ሰርቲፊኬቱ ዋጋ እንደሌለው ሆኖ ሌላ ስራ ነው አሁን እየሰሩ ያሉት እስካሁን ያሉት ተማሪዎች በብዛት። በቃ እኔ ይቀጠራል የምትለው ብዙም ሰው አይቀጠርም። ቢቀጠር ራሱ ተቀጠረበት ሙያ ላይ አዋጭ አይደለም፣ ለሱ ትርፋማ አይደለም። ትርፋማም ቀርቶ በቃ የሚያኖር አይደለም። አሁን ላይ ሰው በደሞዝ መኖር በጣም ከባድ ነው እና እንዴት ነው ተማሪዎች ይህንን ሃንድል ማድረግ የሚችሉት ነው? ከቴክኖሎጂ ጋር አብሮ መሄድ ነው። ለምሳሌ አሁን ብዛት ዩቲዩብ ላይ በቃ ይሻላል ከሌላው ማርኬት አሁን ዩቲዩብ ይሻላል። አሁን ተማሪዎች ምን ማድረግ ይችላሉ ስንል ለምሳሌ ኮንቴንት ክሬሽን አለ። ግቢ ውስጥ ሆነው የተለያዩ ክላሶችን በመጠቀም የተለያዩ ላቦራቶሪዎችን በመጠቀም ለምሳሌ ላቦራቶሪዎችን ቢያስተዋውቁ፣ አዳዲስ ስራዎችን ቢያስተዋውቁ ወይም ደግሞ እንደዚህ በቃ አዳዲስ ቴክኖሎጂዎችን ቢያስተዋውቁ እንደው ለመስራት ያላሰበ ሰው እንኳን እንዲያስብ ቢያደርጉ። ለምሳሌ አሁን መስራት የሚችል ሰው ቁጭ ብሎ ምናምን በቃ በምንም ሞቲቬት ሳይሆን ወይም ደግሞ እንደሚሰራ እንኳን ሳያውቅ ቁጭ ብሎ ያለ ስንት አለ። አሁን እኛ እንደ ሀገር ማሰብ አልችልም ብለን አይደለም አሁን ከቴክኖሎጂ ጋር አብረን መሄድ ያልቻለው። ማሰብ አልችልም ብለን አይደለም፣ እንችላለን። ከሌላው ሀገራት ጋርም ካደጉት ሀገራት ጋርም እኩል ነን። ግን እንዴት እንስራ ነው። አንደኛው አክሰስ ያለው ነው። አክሰስ ደግሞ ለግቢ ተማሪዎች አሁን ላይ ግቢ ውስጥ እያሉ ይሻላል። ምክንያቱም ላቦራቶሪዎችን ይጠቀማሉ ብያቸዋለሁ። እነሱ በመጠቀም የፈለጉትን ስራ መስራት ይችላሉ። ካልተቻለ ደግሞ ፈንድ መጠየቅ ይቻላል። አሁን ዩኒቨርሲቲውን የተማሪዎች ፈንድ አለ። እሱን በመጠቀም የተለያዩ ስራዎችን መስራት ይችላሉ። ለማህበረሰቡ የሚጠቅሙ ለእነሱም የሚጠቅሙ ማለት ነው። ሲቀጥል ራሳቸውን ግቢ ውስጥ ብቁ አድርገው ማውጣት አለባቸው። ያን ስላችሁ በአካዳሚክስ አይደለም፣ በራሳቸው ቅድም እንዳልኳቸው ለምሳሌ ዩቲዩብ ላይ የሚንቀሳቀሱ ተማሪዎች ወይም ደግሞ ወደ ሶሻል ሚዲያ መግባት የሚፈልጉ ተማሪዎች ኮንተንት ክሬተር ላይ ወይም የዲጂታል ማርኬቱን ምንድነው
ፎቶ ኤዲቲንግ ወይ ደግሞ ቪዲዮ ኤዲቲንግ በቃ ይህ እንዳጠቃላይ ዲጂታል ማርኬቱ ላይ በደንብ አድቫንስ ሆነው መውጣት አለባቸው ብዬ አስባለሁ። ምክንያቱም ዋይፋይ አለ፣ ሰዓት አላቸው፣ ሌላም ከፈለጉት አክሰሰሪ አለ። ሶ ይህም ይሻላል። ከወጡ በኋላ ይሄንን አክሰስ ላያገኙ ስለሚችሉ ማለት ነው። በብዛት የገጠር ተማሪ ስለሆነ ይሄን አክሰስ ያገኛል ብዬ አላስብም። ስለዚህ ዩኒቨርሲቲ ውስጥ ይህንን ክህሎታቸውን አዳብረው ቢወጡና ወደፊት ስራ ጠፋ ከማለት ይልቅስ ቢያገኙ ራሱ እንደዛ ተቸጋግሮ በደሞዝ ተቸጋግሮ ከምኖር የራሳቸውን ስራ የመስራትን የመሰለ ነገር የለምና ለተማሪዎች ይህንን ኮመንድ አደርጋለሁ ማለት ነው። ሲቀጥል ደግሞ ቅድም ያልኳችሁ አዳዲስ ነገሮችን መፍጠር አለባቸው ወይም ደግሞ አዳዲስ ነገሮች ላይ መሰማራት አለባቸው። ምናልባትም እኮ ለምሳሌ አውሮፓ ላይ የተሰራ የሆነ ማሽነሪ ሊሆን ይችላል፣ በጣም ቀላል ማሽነሪ ሊሆን ይችላል። እሱን እዚህ አፕላይ ማድረግ ለማህበረሰቡ ዲስትሪቢዩት ማድረግ ይህ በጣም ቀላል ነገር ነው። እንደዚህ አይነት ስራዎችን መስራት አለባቸው ብዬ አስባለሁ። ደግሞ በጣም ቀላል ነው፣ ካሰብንበት መስራት ይቻላል። እኔ ያን ያህል እንደው ስለማናስበው ትኩረት ስለማንሰጠው ነው እንጂ እንደዛ መስራት ያቅተናል ብዬ አላስብም። እና እስኪ ተማሪዎች፣ የግቢ ተማሪዎች እንደው አዳዲስ ነገር መስራት ላይ ያሰባችሁ፣ እኔ አሁን ያለሁት ባህር ዳር ዩኒቨርሲቲ ውስጥ ነው። እንደው እስኪ ኮሜንት ላይ ጻፉልኝና ይሄንን ልሰራ ነበረ ይሄ ነገር ጎደለ ይበሉና ተነጋግረን ከአካዳሚክሱ ጋር ከዳይሬክተር ጋርም ሊሆን ይችላል ወይም ደግሞ ከዲኖች ጋርም ሊሆን ይችላል ተነጋግረን እስኪ ያንን ነገር የሚጠቅም ነገር የምትሰሩ ከሆነ ያንን እናመቻች። በዚህ መልኩ እንድታስቡ ትፈልጋለሁ። ሲቀጥል እንግዲህ ተማሪ ከተማረ በኋላ ፕሮፊታብል መሆን አለበት፣ ለራሳችሁም ማለት ነው። ለማህበረሰቡ ብቻ ሳይሆን ለራሳችሁም ፕሮፊታብል መሆን አለባቸው። የምትሰሩት ስራ ፕሮዳክቲቭ ከሆነና ማህበረሰብን የሚጠቅም ከሆነ እዚህ ላላችሁ ለባህር ዳር ዩኒቨርሲቲ ተማሪዎች ወይም ደግሞ ለባህር ዳር ኢንስቲትዩት ቴክኖሎጂ ተማሪዎች፣ ለፖሊ ተማሪዎች ይሄንን እንድናመቻች እተባበራቸዋለሁ ላለው። እናንተ ግን አዲስ ነገር ላይ ትኩረት አድርጉ ነው የምለው። ሌላ ግቢ ያላችሁ ተማሪዎችም ይሄንን ጠይቁ። በቃ የዩኒቨርሲቲ ፈንድ አለ። በቃ ዩኒቨርሲቲ ላይ ለተማሪዎች የተዘጋጀ ፈንድ አለ። ለምሳሌ በፊት አሁን እንደው እንዳሻ መንቀሳቀስ ትንሽ ከበድ ብሎ ነው እንጂ የተማሪዎች ትሪፕ አለ። የትሪፕ ደግሞ ፈንድ አለው። ስለዚህ እሱን በመጠቀም ራሱ የሆነ ነገር መስራት ትችላላችሁ ብዬ አስባለሁ። ግን ከእናንተ የሚጠበቀው አዲስ ነገር ላይ መስራት እና ማሰብ ነው። ወይም ደግሞ ከሌላ ሀገር ላይ ያሉ ቴክኖሎጂዎች ኮፒ ማድረግ ነው። ኮፒ ማድረግ ማለት ነው ዳይሬክት ኮፒ በማድረግ ትንሽም ቢሆን የማህበረሰቡን ችግር እንፈታለን ብዬ አስባለሁ። አዲስ ነገር ለመስራት ሀሳቡ ያላችሁ እና እቅዱ ያላችሁ በኮሜንት ላይ ጻፉልኝ፣ እመልስላችኋለሁ፣ እናወራለን። በዚህ መልኩ አስቡት ነው የምለው። አመሰግናለሁ።